ለልጃችሁ ስትሉ ታረቁ። በቃ በአብርሽም ወገን ያላችሁ ሰዎች ስነ ስርዓት ያዙ፣ ካጠገባችሁ ራቁ። ለምን እንደመጣችሁ አጠገባችሁ ላይ ምን እንዳለ ምን አይነት ሴራ እንደምትሰሩ ደርሼበታለሁ። ወዳጅ መስላችሁ ጠላት ሆናችሁ ሰዎች ከአሁን ሰዓት ጀምሮ ራቁ። አርፈ ብትቀመጥ ከሆነ ሁልሽም አርፈሽ ተቀመጪ። እንደ ባል እንደ ልጅ አባት እየሆንክ አይደለም። አንተ በቁም እያለክ ሳትሞት በህይወት እያለክ ልጅ ያላባት ሲያድግ ተገቢ ነው? ሰላም ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ቆዩልኝ እና በውስጥ መስመር ደግሞ አንዳንድ ሰዎች የምትወሩ ሰዎች አላችሁ። ሄርሜላ ከህይወቱ ያስወጣት፣ ሄርሜላ መውጣት አለባት። ከዛ የዛኔ ሩታ ይቅርታውን ትቀበላለች። የዛኔ እሱን ድጋሚ ይቅርታ መጠየቅ ይችላል። እና ዛሬ ወደ እናንተ የመጣሁላችሁ ሩታዬ ስልክ እያነሳችልኝ ስላልሆነ ነው። እና አንዳንድ ደግሞ ማወራቸው ሰዎች አሉ። ለሁሉም ደውዬ ከመናገር በፊት ለሁሉም የሆነ ነገር ከማድረግ በፊት ሁላችሁም ይህንን ቪዲዮ ይደርሳችኋል ብዬ አስባለሁ። ከአብርሃም ጎን ያላችሁ ከሩታም ጎን ያላችሁ ሁላችሁም ይህንን ቪዲዮ ይደርሳችኋል ብዬ አስባለሁ። ኦዲየንስም እናንተም ታዩታላችሁ። ዛሬ ለብዙ ነገር ነው ወደ እናንተ የመጣሁት ብቻ ሄደኝ። እንደሚታወቀው አብርሽና ሩታ ቦታ ላይ ደርሰዋል፣ ይገኛሉ እንደዛ ቦታ ላይ እና ዛሬ ለሩታ አንድ መልእክት አለኝ። አዎ ተጎድተሻል፣ አዎ ተሰብረሻል፣ አዎ ብዙ ስቃይና መከራን አሳልፈሻል፣ ብዙ ነገር ደርሶብሻል እና ጀግና ሴት ነሽም ጠንካራም ሴት ነሽም። ይሄንን ደግሞ አውቃለሁ። ጎበዝ ሴት ስለሆንሽ ነው እስከዛሬ የሚቆየሽው እንጂ እንዳንዳንድ ሴቶች ቢሆኑ ቆየ ጥላው ከሄደች እና አንቺም ጀግናና ጎበዝ ሴት ስለሆንሽ ነው እስከዛሬ አጠገቡ ላይ የነበርሽውና ዛሬም ላይም ግን ተስፋ መቁረጥ የለብሽም። ዛሬ ላይም ተስፋ መቁረጥ የለብሽም። በቃ ምን ልበልሽ፣ ስላንቺ ሰዋራ ቃላት የለኝም። በጣም ጎበዝ ሴት ነሽ፣ በጣም ጠንካራ ሴት ነሽ እና ተፋቱ የሆነ ነገር የምትሉ ሰዎች አብርሽና ሩታ ምን አይነት ሰዎች ናቸው? በመጀመሪያ ምን አይነት ነገር አሳልፈዋል? ከዚህ በፊት ምን አይነት ነገር አድርገዋል ብላችሁ መገንዘብ አለባችሁ። እንደዚሁ የመጣ ፍቅር አይደለም፣ እንደዚሁ የመጣ ትዳር አይደለም። ብዙ ዋጋና ብዙ መስዋዕቶችን የተከፈለበት ፍቅር ነው። ብዙ ነገር የተከፈለበት ፍቅር ነው እና እንደዚሁ እንደ ዋዛ በቀላሉ ይፋቱ ነገር በቃ ይበቃሻል፣ ከዚህ በላይ አትጂ ምናምን። ትዳር በመጀመሪያ መስዋዕትነት ነው። ትዳር ብዙ ነገር ትዕግስት ነው። አንዱ ሲያጠፋ አንደኛው ረጋ ይላል፣ አንደኛው ሲል አንደኛው ይላል እና ሁለቱም ደግሞ እሳት ከሆኑ አይሆንም እና እናንተ ደግሞ ማረጋጋት ነው እንጂ ያለባችሁ አንደኛውን ወገን ተደግፋችሁ በቃ ይበቃሻል፣ ከዚህ ልጅ ጋር እንደዚህ አትሁኚ ምናምን። ይሄ ትዳር ነው፣ ቀልድ አይደለም፣ የሆነ ጨዋታ ነገር አይደለም። አሚሮች ዛሬ አብርሽንም ማለት ፈልገው ነገር አጠገብህ ያሉ ሰዎች እነማን ናቸው? በል የሚል ሰው አለ እና አንዴ በመጨረሻ ደረጃ ደግሞ የምነግራችሁ ሰዎች ምንም ነገር ከማድረጌ በፊት በሩታም ወገን በአብርሽም ወገን ያላችሁ ሰዎች ስነ ስርዓት ያዙ፣ ካጠገባችሁ ራቁ። ነገር ሳይፈጠር በፊት ራቁ። በቃ ተያዛችኋል። ለምን እንደመጣችሁ አጠገባችሁ ላይ ምን እንዳለ ምን አይነት ሴራ እንደምትሰሩ ደርሼበታለሁ። ብዙ ነገር ነው ያወቅኩት፣ ያላወቅኩት ነገር ብዙ ነገር ነው ያወቅኩት። በሁለታችሁም አጠገብ ያላችሁ ሰዎች ከሩታም ከአብርሽም ጎን ያላችሁ ሰዎች ከአሁን ሰዓት ጀምሮ አጠገባችሁ ላይ ራቁ። አለበለዚያ በጣም ብዙ ነገሮች ይፈጠራሉ። ስነ ስርዓት ይኑራችሁ። የሆነ ነገር ሳይፈጠር በፊት ከሩታ ጋር ያላችሁ ሰዎች ከአብርሽም ጎን ያላችሁ ሰዎች ወዳጅ መስላችሁ ጠላት ሆናችሁ ሰዎች ከአሁን ሰዓት ጀምሮ ራቁ። በዙሪያ ያላችሁ ሰዎች እየነገርኳችሁ ነው። ከአሁን ሰዓት ጀምሮ ራቁ። ወዳጅ መስላችሁ ጠላት ያላችሁ ሰዎች ራቁ። ነገ ላይ ሌላ ችግር ይፈጠራል። ስለዚህ የአብርሽን ስኬት የማይፈልጉ የአብርሽን ውድቀት የምትፈልጉ ሰዎች ሁላችሁም ከአሁን ሰዓት ጀምሮ ራቁ። በቃ ዛሬ ማስጠንቀቂያ ለእናንተ ማስጠንቀቂያ ነው የመጣሁት። ሁላችሁንም ስም አልጠቅስም። ስም ጥቀስ ካላችሁ ደግሞ ስም እጠቅሳለሁ። መጥቀስ ችግር የለብኝም። ከሌ አርፈ ተቀመጥ እላለሁ። ግን ይሄን ነገር ውስጥ ከመግባት በፊት አርፈ ብትቀመጥ ከሆነ ሁልሽም አርፈሽ ተቀመጪ። ሁልሽም ማለት ነው። ማስጠንቀቂያም በለው ዛቻም በለው ምንም ነገር በለው አርፈ የምትቀመጥ ከሆነ አርፈ ተቀመጥ። እያንዳንድ ማለት ነው። አለበለዚያ ሌላ ነገር ውስጥ ትገባለህ። ሁሉም
ችግር ውስጥ ነው። ማይደረስብህ መስሎ ብዙ ነገር እያደረክ ነበር። ማይገኝብህ መስሎ ብዙ ነገር እያደረክ ነበር። ወደ 5 ሰዎች ናችሁ። ይሄ ነገር እያደረጋችሁ ያላችሁት። 5ታችሁም አርፋችሁ ተቀመጡ። ስነ ስርዓት ይኖራችሁ እያልኳችሁ ነው። አርፋችሁ ተቀመጡ። ብዙ ነገር ይከተላችኋል። መዘዝ ነው የምታመጡት። ስለዚህ ካሁን በኋላ እንደዚህም ብዬ አላወራም። ወደ ተግባሩ ነው የምገባው። ግን የሰው ልጅ ነኝ። ለመጀመሪያ ጊዜ እናገራለሁ። ተው እላለሁ። ግን ማተው ምከረው እምቢ ካለ መከራ ይምከሩ ይባላልና መጀመሪያ ጊዜ ነግሬያቸዋለሁ። አይ እኔ አላርፍም፣ እኔ ምንም አታመጣም፣ ምንም የምታመጡት ነገር የለም፣ በውስጥ ለውስጥ እኛ እናፋታቸዋለን፣ ስራችን እኛ እንሰራለን ምትሩ ሰዎች ካላችሁ ሂዱበት። ማምጣት ምን እንደሆነ ምን አይነት ደረጃ እንደምንደርስ ካሁን በኋላ አብረን የምናየው ይሆናል። የሰማሁት ነገር ይፋ አደርገዋለሁ። ይፋ ካደረኩት በኋላ ደግሞ ቀጥታ እናንተ ጋር ነው የምመጣው። ስለዚህ ዛኔ ሁሉም ነገር የምናየው ይሆናል፣ የምንሰማው ይሆናል። ከዛ በኋላ ያለው ነገር ሪስኩ እኔ አልወስድም። በመጀመሪያ ደረጃ እስከዛሬ ምንም ሳናውቅ ገደብ አልፋችኋል። ምንም አላወቅንም ነበር። ወዳጅ ነበር የመሰላችሁ፣ ምትጠቅሙን ነበር የመሰላችሁ እና ግን አሁን ተረድተናል እንደማትጠቅሙንና እኛን ለመጉዳት እንደመጣችሁ እና ስነ ስርዓት ይኑራችሁ። ተጠንቀቁ። በቃ ተጠንቀቁ ሌላ ነገር ከመፈጠሩ በፊት እና ወንድም ተብዬው ደግሞ አብርሽ እያደረክ ያለው ነገር ትክክል አይደለም። ከዚህ በፊት እኔ እናንተ ብዙ ነገሮችን ተባብለናል። የሰማሁት ነገር አለ። ሁሉም ነገር እንደምታስበው አይደለም። ሆይ የሚልልህ ሰው፣ ያጨበጭብልህ ሰው፣ የሆነ ነገር በልበል የሚልልህ ሰው ነገ ላይ ስትወድቅ ቼክ የሚያደርግህ ሰው አይደለም። ማንም ሰው አብሮክ አይሆንም። ብልጥ የያዘውን ይዞ ያለቅሳል፣ ሞኝ ከደረሰበት በኋላ ያለቅሳል ይባላል እና ይኸውልህ በመጀመሪያ ደረጃ አጠገብክ ላይ ያሉ ሰዎች እነማን ናቸው? ምን እየተካሄደ ነው? ምን እያደረጉብኝ ነው? በጀርባዬ ምን እየሰሩብኝ ነው? ምን አይነት ሴራ እየሰሩብኝ ነው ብለህ ልትገነዘብ ይገባል። መቶ የሚያወራክ ሁሉ መቶ የሆነ ነገር የሚያደርግልህ ሁሉ የሚወድቅ ሰው አይደለም። የሆነ ሰንበድ የሆነ ነገር ስላለክ የሆነ ነገር ስላደረገልክ የሚወድቅ ሰው ማለት አይደለም። አንተ ትልቅ ልጅ ነገሮችን ማገናዘብ ትችላለህ እና የተማርክ ሰው ነህ። ስለዚህ እንደተማረ ሰው ደግሞ እነማን ናቸው አጠገቤ ላይ ያሉ ሰዎች፣ ምንስ ይጠቅሙኛል፣ ምንስ ይረዱኛል ብለህ ተገንዘብ። ሁለታችሁ ልትታረቁ ነው ፈልገው እኔ በቃ ምኞቴ ነው። እግዚአብሔርን እንድትጣሉ ሁለታችሁ እንድትበታተኑ እሷ ያለ አባት ልጇን እንድታሳድግ ምናምን አልፈልግም። እቺ ልጅ ወለደች፣ ያለ አባት ልጁ ሊያደግ ነው። ሐሳባችሁ ምንድነው? ግራንም ተጋብ አንተ በቁም እያለክ ሳትሞት በህይወት እያለክ ልጅ ያለ አባት ሲያድግ ተገቢ ነው? ልጁ እናትም አባትም ነው ማሳደግ ያለበት። ልጁ ላይ ጠባሳ አታሳርፉ። የሆነ ነገር ቢዘበራርቅ ሰው አያስፈልግም። በቃ ሁለታችሁ በቂ ናችሁ ለተዳራችሁ እና በቃ እኔ ከዚህ በላይ ምን እንደምራሱ አላቅምና እባካችሁ ለልጃችሁ ስትሉ ታረቁ። በቃ ለልጃችሁ ስትሉ ደስ እንዲሉ አታድርጉ። የሆነ ሰንበዲ ምቀኛ የናንተ ትዳር መንፈስ የናንተ የሆነ ነገር ውስጥ መጎሳቆል የናንተ መውደቅ የሚያስደስተው ሰው አለ፣ ብዙ ሰው አለ እና ያ ሰው እንዲደሰት ደግሞ አታድርጉ እባካችሁ። በጣም ብዙ ጠላት ነው ያለባችሁ። ወዳጅ መስሎ ብዙ ጠላት አለ እና እባካችሁ እንዲደሰቱ አታድርጉ። አብርሃም ማድረግ የሌለበት ነገር አድርጓል። ጥፋተኛ ነው። ጥፋት አልሰራም አላልኩኝም። በጣም ጥፋት ሰርቷል። ጥፋተኛ ነው። ከተለያዩ ዛሬ ምን ላይ ታለባችሁ ምናምን አይባልም እኮ። እሷ እሺ ድጋሚ ሌላ ባል አግብታ ድጋሚ ሌላ ህይወት ልትኖር ነው። እሱም እንደዛው ድጋሚ ሌላ ሚስት። ደስ አይልም እኮ እግዚአብሔርን ደስ አይልም። ለሚያየውም ሰው ለራሳቸውም ደግሞ ጸጸት ነው የሚሆንባቸው። ያስተካከል ነው እንመጣለን እና ሁሉ ነገር እንደሰማችሁት ነው። ውድ ፋሚሊዎች ነገር እንደሰማችሁ ነው። እንግዲህ በመጨረሻ የምናገረው ነገር ቅድም እንደተናገርኩት በዙሪያ ያሏችሁ ሰዎች ከአሁን ሰዓት ጀምሮ ራቁ። የአብርሽና የሩታ ደስታ የማትፈልጉ ሰዎች ከአሁን ሰዓት ጀምሮ ራቁ። እነሱ አሁንም ይታረቃሉ። ወደፊት ከልጅ ላይ ልጅ ይደርባሉ። እናንተ
ካሁኑ ነው ግን ስነ ስርዓት ይኑራችሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። የኔ እንቁ ፋሚሊዎች እወዳችኋለሁ። ክፉ አይንካችሁ፣ ደስታ ብቻ ወደ ቤታችሁ ይግባ። ለያላችሁ በሰላማችሁ ብዝት ይበልኝ።